ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁላችሁ በአዲስ ቪዲዮ ነው ያመጣሁላችሁ። ሂና አሰራራ ነው ማለት ነው። አብራችሁ ተከታተሉ። እንደዚህ አድርጌ ያዘጋጀሁት ቪዲዮ ስለጠፋብኝ ነው እንጂ የተንከተከተ ነበረብኝ ቪዲዮ ሰርቼ ነበርና ከዛ ጠፋብኝ ቪዲዮ ማለት ነው። እና እዚህ ውሃ የምታዩት ደግሞ እንትን ነው ጅንጅብል አለው፣ ነጭ ሽንኩርት የሆነ ምንድን ነው የነበረ ስሙ ጠፍቶብኝ ቀይ ነገር ማለት ነው አድርጌ እና ተልባ አድርጌዋለሁኝ። ሌላ ምንም አላደረኩትም ማለት ነው። አው ጥቁር አዝሙድም አድርጌዋለሁኝ ማለት ነው። አዝማሪኖም ካላችሁ አድርጉልት ማለት ነው። ብዙ ቀማም ነው ያለው ማለት ነው። ማለት ባይዘወይ ማለት ነው። ብዙ ቀማማት ነው ያለው። ብታዩ ደስ ይለኛል ነበረ፣ ግን ጠፍቶብኝ ቪዲዮ ይቅርታ በጣም ማለት ነው። እንደዚህ አድርጌ ሂና እያጨመርኩ ነው ማለት ነው። ከዛ ፈጨዋለሁኝ። እኔ ሂና በዛውበት፣ ግን እናንተ በአቅማቸው አድርጉት ማለት ነው። ሂና በጣም አሪፍና እንትን ለጸጉር ጠቃሚ ነው። ተጠቀሙት። ባንዴ በሳምንት አንዴ በወር አንዴ ተጠቀሙት። ቀለም የሌላችሁ ጸጉር ማለት ነው። ቀለም ካላችሁ ግን እንዳትጠቀሙት፣ ምክንያቱም ቀለማችሁ ይቀይራል ማለት ነው። ቀለም የሌላችሁ ግን በወር አንድም ቢሆን መጠቀም አለባችሁ ማለት ነው። ምክንያቱም በጣም ጠቃሚ እና አስፈላጊ ስለሆነ ለጸጉር በጣም ጠቃሚ ስለሆነ ጸጉር አይባዛስም፣ ጸጉር አይረግፍም ማለት ነው። ይሄን ካደረጋችሁ ማለት ነው። ከዛ ማሽን እንትኑ ካላችሁ እንደዚህ ቆይ እፈጨዋለሁኝ ማለት ነው። ቆይሙ ማሽኑ ግን ከሌላችሁ ግን ችግር የለውም፣ በማንካው ማፈጨት ትችላላችሁ ማለት ነው። እኔ በማሽን ነው እንትን የማድርጎት ማለት ነው። እና ሂና ተጠቀሙ። ሂና በጣም አሪፍ ነው ማለት ነው ውዶችዬ። ለጸጉራችሁ ካርቴ ከእንትን መግዛት ራሳችሁ ጠብቁ፣ ራሳችሁ አሳምሩ ማለት ነው። የሚያሳምር ነው የሚሆነው ባይዘወይ ማለት ነው። ሂና በጣም ነው የምወደው። ሴት ስትቀስሉ ስታጥቡ ነው የሚያድክም እንጂ በጣም ቆንጆ ነው ያምር ማለት ነው። ሂና በጣም እወዳለሁ፣ ግን ቀለም ስለነበረብኝ አልጠቀምም ነበረ። አሁን ነው እየተጠቀምኩት ያለሁት፣ አሁን ነው የጀመርኩት። ግን በጣም ነው የሚያሳምረው ማለት ነው። ሎኑ ራሱ በጣም ደስ የሚልና የሚያምር ነው ማድርገውት ማለት ነው። እንደዚህ አድርጋችሁ እንደዚህ ማሽኑ ካላችሁ እንደዚህ አድርጋችሁ ውጭት ማለት ነው። በጣም ቆንጆ ነው ማድርገው ማለት ነው። እኔ ግን እንደምታዩት ሂና በዛብኝ። ሂና ማብዛት አልነበረብኝ፣ ትንሽ ማድረግ ነበረብኝ፣ ግን ሂና በዛብኝ ማለት ነው። አልችልም እኔ እና እንደዚህ አድርጋችሁ ፍጩት ማለት ነው። ከዛ ትንሽ ዘይት ማለት ነው። ዘይት የፈለጋችሁ ብታድርጉት አሪፍ ነው። ምክንያቱ ዘይት የሌለው ካደረጋችሁ ጸጉራችሁ ይደርቃል ማለት ነው። ስለዚህ እየፈለጋችሁ ኮኮናቱም ቢሆን ቫቲካም ቢሆን የፈለጋችሁ የምትጠቀሙት ቅባቱ ቤታችሁ ያለ ቅባት ትንሽ አድርጉልት ማለት ነው። እኔ ቅባት እንደዚህ አድርጌ ፈጭቼ ከጨረስኩ በኋላ አንድ እንቁላልና አንድ ትንሽ ቅባት አድርገዋለሁኝ ማለት ነው። እንቁላል አንድ ይበቃኛል ማለት ነው ለኔ። እናንተ ሁለቱም ማድረግ ትችላላችሁ። ለኔ ግን አንድ ይበቃኛል ማለት ነው። እንቁላል ለጸጉር እንደምታውቁት በጣም አሪፍ ነው፣ ግን እንዳታሳድሩት፣ ምክንያቱ በጣም ጫና እንትኑ ስላለው ማለት ነው። እንዳታሳድሩት። ሂናው ግን ማሳደሩም ትችላላችሁ ማለት ነው። አሳድሩት። እንደዚህ አቀላቀላችሁ ማሳደር ትችላላችሁ ማለት ነው። እኔ ግን ዛሬ ሰርቼ ዛሬ ነው የማድርገው ማለት ነው። ምክንያቱም እኔ ጊዜ ስለሌለኝ ማለት ነው። እናንተ ግን ብታሳድሩት በጣም ደስ የሚልና በጣም ቆንጆ ሆኖ ያድራል ማለት ነው። ቆንጆ ነው ብታሳድሩት ደስ ይላል ማለት ነው።
ሰርታችሁ እንትና እንቁላል ሳታድርጉ ነው የምታሳድሩት። ከዛ ከተነሳችሁ በኋላ እንቁላል ታደርጋላችሁ። ስታድርጉት አንድ ሰዓት ሲቀራችሁ እንቁላል ታደርጋላችሁ፣ ዘይት ታደርጋላችሁ ማለት ነው፣ ቅባት ማለት ነው። እና እንደዚህ አድርጋችሁ ጸጉራችሁ አሳምሩ ውዶችዬ፣ ውድ ሀገሬ ልጆች ማለት ነው። ስለምታባራቱትኝ ከልብ ነው የማመሰግነው። እንደዚህ ቆይሞ እንቁላል አድርጌ ያለሁኝ እዚህ ላይ ማለት ነው። እያያችሁ ነው። እንደዚህ አድርጌ ፈጨዋለሁኝ እንቁላሉ ማለት ነው። አንድ እንቁላል ነው ያደረኩት። እንደዚህ አድርጋችሁ ፍጩት ማለት ነው። ማሽኑ በጣም አሪፍ ነው። እንደዚህ አድርጋችሁ ብትፈጩት አሪፍ ነው። ዘይት ደግሞ ጨምራለሁኝ እዚህ ላይ ዘይት ነው ያለኝ። ዘይት እያደረግኩ ነው። ዘይቱ ባታዩት በጣም ቆንጆ ዘይት ነው የምጠቀመው ነው ባይዘይ። እኔ ኮኮናት ኦይልም እጠቀማለሁኝ። እሱም ማድረግ ትችላላችሁ ካላችሁ ማለት ነው። ከዛ እንደዚህ አድርጌ ፈጨዋለሁኝ ማለት ነው እስከሚደክመኝ 5 ደቂቃ የሚሆን ማለት ነው። ምክንያቱ ሁሉም እንትን መሆን አለበት ማለት ነው። እንደዚህ እንትን ሄናውም ስላበዛሁለት በማንኪያ እንትን ማድረግ አልችልም ማለት ነው። ምክንያቱም እኔ ሄና ስላበዛሁበት ማለት ነው። ሄና በዝተዋል ማለት ነው። ውሃ ጨምራለሁኝ። እናንተ ግን እንደዛ እንዳታድርጉት፣ ውሃ እንዳትጨምሩት መጀመሪያ ማወቅ አለባቸው። እኔ ውሃ እየጨመርኩ ነው የሰራሁበት ማለት ነው። በጣም ቢዚ ስለነበርኩ ቶሎ ቶሎ እያልኩ ስለነበረ ማለት ነው። እና እንደዚህ አድርጌ እየፈጨሁ ነው ባይዘይ። እንደዚህ አድርጋችሁ ፈጫችሁ ማለት ነው። እንደዚህ ውሃ አድርጋለሁኝ። እኔ ውሃ እያደረግኩ ነው ባይዘይ፣ እንትን ስለሆነብኝ ሄና ስላበዛሁበት ነው እንጂ ውሃ እንዳታድርጉት በኋላ ማለት ነው። መጀመሪያ ማወቅ አለባችሁ። ችግር የለውም ብታድርጉት፣ ግን የበለጠ ግን አውቃችሁ እንትን ብታድርጉት ደስ ይላል ማለት ነው። እኔ ግን ውሃ እየጨመርኩ እንትን ስለሆነብኝ ሄና ስለበዛበት በጣም እንትን ካደረጋችሁ ጸጉራችሁ ደግሞ አሪፍ አይደለም። ትንሽ ለስለስ እያለ መሆን አለበት ማለት ነው። እንግዲህ እንደምታዩት ነው። እንዳትስቁኝ ዛሬ ውሃ እየጨመርኩ ነው የሰራሁት ባይዘይ። ካሁን በኋላ አልጨምርም። እኔ እንጃ ጨምራለሁ ባይዘይ ውዶችዬ። ኮመንት፣ ላይክ፣ ሸር እያደረጋችሁ የምታባራቱትኝ ውድ እህቶቼ በጣም ከለበች ጋር አድርጌ አመሰግናለሁ ማለት ነው። አሁንም እንደ ልሞድ ነባሮች ላይክ፣ ኮመንት፣ ሸር እያደረጋችሁ አስተያየታችሁ ኮመንት ላይ አስቀምጡልኝ። የፈለጋችሁ መጠየቅ ይቻላችሁ፣ መልስላችኋለሁኝ ማለት ነው። ለመመለስ ዝግጁ ነኝ። አዲስ የሆናችሁ ለቤቴ አዲስ የሆናችሁ ደግሞ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። ውድ የሀገሬ ልጆች ባይዘይ እንደዚህ አድርገን ምን ላምጣ ነው? አሁን ደግሞ ምንድነው እየቀረብኝ? አሁን ደግሞ እና ውዶችዬ እዚህ ቤት እየደረሰ ነው። ባይዘይ ይበቃችኋል። ውሃ እየጨመርኩ ነው አሁንም። ወይኔ ዛሬ ጉድ ነው። አሁን ግን አልጨምርም፣ ጨርሻለሁኝ ውሃ መጨመሩ ማለት ነው። አሁን እንደዚህ አድርጋችሁ እንደዚህ ሲሆን ትንሽ ልስልስ እያለ ከሆነ ለጸጉራችሁ አሪፍ ይመጣል ማለት ነው። ከዛ አሁን ትንሽ እበጨዋለሁኝ። ካሁን በኋላ ግን ውሃ አልጨምርም። እያያችሁ ነው እንዴት እንደሆነ እንግዲህ እያያችሁ ነው። እንደዚህ አድርጋችሁ ትፈጨዋላችሁ ማለት ነው ውዶችዬ። ባይ ባይ የኔ ውዶች፣ መልካም ቀን።